በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆናችሁ በተለይም መላው ዓለም ያላችሁትን ቢመለከትም ግን በቅርብ ደግሞ በካናዳ ዙሪያ ያላችሁ አንድ የሚያሳዝን መልእክት ይዤ ነው ዛሬ የመጣሁት። እሱም እዚሁ ቶሮንቶ ዙሪያ በገልፍ ከተማ ደብረ ድራስ ቅዱስ ጊዮርጊስ ቤተክርስቲያን ለ17 ዓመት እየተገለገለ ኑሯል። ሁላችንም እየሄድን እናገለግል ነበረ። አሁን ከነበሩበት ቤተክርስቲያን ውጡ ተባሉ። ምእመናኑ ደግሞ አሁን እንደምታዩት የቤተክርስቲያኑ ውድነት የኪራዩም የግዥውም በጣም ከባድ ነው። ያሉት በጣም አናሳዎች ናቸው። ግን እንደዛም ብለው ጠንካራዎች ጎበዞች ክርስትናው የገባቸው ከምንበላው ከምንጠጣው ይልቅን ነገ ጠዋት የምንኖርበት ሰማያዊ ክብራችን ይበልጥብናል ብለው ለቤተክርስቲያን የቆሙ ምእመናን አሉ። ግን በአሁኑ ሰዓት የእነሱን አቅም የሚፈታተንና የሚገዳደር ነገር ነው የገጠማቸው። ትንሾች ከመሆናቸው ባለን ቤተክርስቲያን ገዝተን እንውጣ የሚሉ አይደሉም። ይሄ ሁላችንም ተሳትፎ የሚጠይቅ ነው። ምክንያቱም ቤተክርስቲያን ወንዝ የማያግዳት የሀገር ርቀት የማይወስናት ጋራ የማይከለክላት በሁሉ አለችና እዛ ገልፍ ያለችውን ቤተክርስቲያን እኛን ስለሚመለከተን በመላው ዓለም የምትኖሩት ሁሉ ይሄ መልእክት የሚደርሳችሁ ሁሉ በተለይ ደግሞ በዚህም በካናዳ ከእምነቱም ውጭ ብትሆኑ ሰብአዊ ርኅራኄ ያላችሁ በከለረኛን ባትመስሉንም ግን ሰዎች መሆናችን አማኞች መሆናችን አምናችሁ አይታችሁ እንደው የሚመለከተው ጉዳይ ፈጻሚዎች ሁሉ ለዚህ ጉዳይ እንድትተባበሩ ጥሪዬን አስተላልፋለሁ። በተለይ ደግሞ እምነቱ ይመለከተኛል የክርስቶስ ቤተክርስቲያን ናት። ምእመናን ሲበተኑ ቤተክርስቲያን ስትዘጋ ቆሞ የሚያይ ሕሊና የለንም የምንል ሁላችንም ልንረባረብበት ያስፈልጋል። ምክንያቱም ወደ ኪችነርም ወደዚህ ወደ ቶሮንቶ ለመምጣት አጉል ቦታ ነው። ከአንድ ሰዓት በላይ ነድቶ ለአገልግሎቱም አይመችምና ባሉበት እዛው አገልጋዮቹም ምእመናኑም ጸንተው እንዲኖሩ የኛ ተሳትፎ ያስፈልጋል። እግዚአብሔር አምላክ መልካም እንድናደርግ እጆቻችን እንዲዘረጉ ለመልካም አገልግሎት አንድ ክፍታችን እንዲከፈቱ ይሄ የምናስብበት ዛሬ ያሳዘነን ነገር ነገ ጧት የምንደሰትበት በአንድነት ሆነን እግዚአብሔር የምናመሰግንበትና ለክብሩ የምንዘምርበት አሁን ያለውን ችግር እንደነበረ የምናወራበት መልስ የምናገኝበት እንዲሆንልን ቅዱስ ፈቃዱ ይሆንልን። ሁላችንም ይህችን ቤተክርስቲያን ለማቆም እንነሳ ለማለት ፈልጌ ነው። ቀሲስ ታደሰ ነኝ ከቶሮንቶ ደብረ ገነት ተክለ ሃይማኖት። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን።